ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ። አረ ሀይሚ አረ ፈሳሽ በዛ። ሀይሚዬ ምን አስበሽ ነው? ትናንትና አንድ ስኒ ቡና ነበረ፣ ዛሬ ደግሞ ውሃ እየጠጣችሁ ብላችኋለች። ጉድ ጉድ! የእውነቴን ነው የምላችሁ፣ ፈሳሽ አብስተሽባችኋል። ሀይሚ እባክሽን እያሰብሽላቸው። ኧረ ተይ ሀይሚዬ፣ ትናንት በቡና ዛሬ ደግሞ ውሃ ያዙ፣ ነገ ደግሞ ወተት ይሆናል ብዬ አስባለሁኝ ማለት ነው። እውነት ለመናገር ሀይሚዬ በጣም ተመችተሽኛልና፣ ወይኔ ምን ተሻላችሁ? እዛ ሰፈር በቃ መቃጠል በስቷል፣ አዋራው ጨሰ እየሆነ ነው ነገሩ ማለት ነው። እና ሀይሚዬ ዛሬ ውሃ ያዙ፣ ጥሩ ነው ለጨጓራችሁ። ውሃ መድኃኒት ነው ለሁሉም ነገር ብላለች። ሀይሚዬ ግን እንደሚመስለኝ ከሆነ ክፉ ነሽ፣ በጣም ክፉ ነሽ። ምክንያቱም ውሃ ብቻውን ምን ይሰራል? ቡና ብቻውን ትናንትና አለቆሎ፣ ዛሬ ደግሞ ውሃ ብቻውን አለቆሎ። ቆይ ሀይሚዬ ቆሎ ሳይቆረጥሙ እንዴት ብለው ነው ውሃ ሊጠጡ የሚችሉት? ስለዚህ ቆሎ ጣል አርኪላቸው ሀይሚዬ፣ ቆሎ ይቀርሻል እባክሽን። እኔ እንደው እህትሽ ከረሳሽው እንደው ላስታውስሽ ብዬ ነው። ለማንኛውም እንግዲህ ትናንትና አይታችኋል። ትናንትና ሀይሚ ማለት ነው ለብሩኬ ስጦታውን መልሳለ ያለችው። እውነቴን ነው የምላችሁ እናንተ ተዘርፍጣችሁ ቲክቶክ ላይ የምትሰድዋት ሀይሚን ማለት ነው እናንተ ቅናተኞች ማለት ነው። በነገራችን ላይ ሀይሚ ለራሷ አቅቷት አይደለም ሰው ስጦታ ሰጥቷችሁ አያቅም እንደሆነ ነው እንጂ የእውነቴን ነው የምላችሁ። አንድ ሰው ለራሱ አቅቶት አይደለም ሰው ስጦታ የሚሰጠው። ያ ሰው ስጦታ የሚሰጠው ያን ሰው ያስደስትልኛል ብሎ ስለሚያስብ ነው። ብሩኬ ለሀይሚ ስጦታ የሰጣት ሀይሚ ስጠኝ ብላ ጠይቀው አይደለም። ብሩኬ በፍላጎቱ ወዶና ፈቅዶ ነው የሰጣት። ስለዚህ ወዶና ፈቅዶ ስለሰጣት ሀይሚ ደግሞ በደስታ ተቀበለችው። እናንተ ቆንቁናሞች ደግሞ እሷ 70 ሺህ 80 ሺህ ብር ያጣች ያስመስላችሁ የብሩኬን እቃ መልሺ፣ የብሩኬን አንገት ሀብል መልሺ፣ የብሩኬን ሰዓት መልሺ፣ የእጅ ቀለበት መልሺ የሰጠሽ እንደዚህ ይባላል እንዴ? እንደው ምን ያህል ብትቀሉ ነው? ስራ የለም ወይ? ማዳምስ ለመሆኑ አትጣራም ወይ? እናንተ እንደዚህ ቁጭ ብላችሁ ቲክቶክ ላይ ሰውን ከምትበጭቁ ማለት ነው ጎሮሯችሁ እስከሚነቃ ድረስ እንደዚህ የምትሆኑት ነገር የእውነቴን ነው የምላችሁ። መቼም እርግጠኛ ነኝ እጃዛ ቤት ሆናችሁ ነው እንጂ መቼም እንደው ሰው ቤት እየሰራችሁ ከሆነ ይሄን ያህል ሰዓት እንደዚህ ለሰው ጊዜ ሰጥታችሁ እንደዚህ ራስ ምታት ሆናባችሁ ሀይሚ እንደዚህ ድቁስ አታደርጉ ማለት ነው። ወይ ጉድ! አለማወቃችሁ ያላወቁ አለቁ አለ። እውነቴን ነው የምላችሁ ሀይሚ እውነት እንኳን አይደለም ለራሷ ለብሩኬም ልትሰጠው ትችላለች። ምክንያቱም ሀይሚ በጣም ጎበዝ ናት፣ ጠንካራ ናት፣ ራሷን የቻለች ነው። ዩቲዩብ ምን ያህል እንደሚከፍላት እኮ ብታቂ አዳሚ ዝጋ ተዘርፍጠሽ አትሳደቢም። እውነቴን ነው የምላችሁ ሀይሚ ከ500 ሺህ እስከ 1 ሚሊዮን ብር ታገኛለች በወር ከዩቲዩብ ላይ ማለት ነው። ስለዚህ ለራሷ አይደለም ለሁሉም ትተርፋለች። እና እሷም ደግሞ ትናንትና የነገረቻችሁ እኔ ተጧሪ አይደለሁም ለራሴ ያላንስም ሰርቻ አገኛለሁ ብላለች። እውነቷን ነው። ሰርታ ታገኛለች። ስጦታ ደግሞ ሰው ሲሰጣችሁ ያስደስታችኋል፣ ደስ ይላችኋል። ያ ሰው ምን ያህል እናንተ ቦታ እንዳለው የሚያሳይ ነው ስጦታ። ደግሞ ትናንትና እውነቴን ነው የምላችሁ ብሩኬ በጣም ነው ያሳዘነኝ ከምንም በላይ ማለት ነው። ምክንያቱም ያን ሁሉ ስታወርድበት በጣም ነው የታገሳት። በጣም ትዕግስተኛ ነው። በጣም ነው የሚወዳት፣ እሷም በጣም ነው የምትወደው። ሰው ጭቅጭቅ የሚያበዛው ስለሚዋደዱ ብቻ ነው። ብሩኬና ሀይሚ እውነቴን ነው የምላችሁ በጣም ይዋደዳሉ። እንግዲህ እናንተ ደግሞ እዛ ሰፈር የምታጭሱት አቧራ ጭሳችሁ ትቀራላችሁ እንጂ ለእናንተ ብላ ነው እንደውም ስጦታውን ልመልስ ያለችው እንጂ ከልቡ አይደለም። ብሩኬን ጠልተው አይደለም። ብሩኬን የሚያስታውስ ነገር እናንተ ብትናገሩ ንግግር፣ እናንተ በምታወጡት ቃላት እሷ ብሩኬን የሚያስታውስ ነገር ማየት አልፈልግም። እነዚህ ከልክ ያለፉዎች እየተናገሩኝ ራሴን መውቀስ አልፈልግም ብላ ነው ያንን ልመልስ ያለችው በእናንተ እንጂ ብሩኬ ስነ ስርዓት ያለው ጨዋ ልጅ ነው። እውነቴን ነው የምላችሁ እንዴ ክብር ያለው ልጅ ነው። በጣም ጀግና ጎበዝ። ይችን አንድ ፍርዬ ልጅችን እንስት የሆነች ቆንጅዬ እምቡጥዬ ልጅ እኮ ገና ብቅ የምትል አቃጥላችሁ ልደፋት ነው እንዴ? እሷ ግን ንቃችኋለች፣ እየመለሰችላችሁ ነው። ለማንኛውም እናንተ ጨጓራችሁ ርርድብን እያለ ሀይሚ ወደፊት ትሄዳለች፣ ትቀጥላለች ማለት ነው። የእውነቴን ነው የምላችሁ በጣም እየተናደዳችሁ እንደሆነ ይገባኛል። ምንም ልንረዳችሁ አንችልም። ሌላ ደግሞ ሲቀጥል ማለት ነው ትናንትና እጅግ በጣም ያከበርኩት ሰው ቢኖር ፍፄ ነው ማለት ነው። በቃ ፍፄ ትክክለኛ ጓደኛ፣ ትክክለኛ ሰው። የእውነቴን ነው የምላችሁ ለሁለቱም ሳያዳላ በመሀከል ቤት ሆኖ ሁለቱንም ለማስማማት እየሞከረ ነበረ። ከቻላችሁ እናንተም ቲክቶክ መንደር ላይ ያላችሁ ልጆች እነዚህን ሁለት እንስቶች ደጋፊና ወዳጅ ሆናችሁ የምታደንቋቸው የምትወዷቸው ልጆች
ምን ታደርጋላችሁ መሰላችሁ? እነዚህን ሁለቱ እንዲስማሙ መጣር ነው ያለባችሁ። መልሺ አትመልሺ እያላችሁ ግብ ግብ ከምትፈጥሩ ትልቅነትን፣ ጨዋነትን ከፍፄ ተማሩ። የእውነቴን ነው የምላችሁ። እኔ በጣም ነው ትናንትና ፍፄን የወደድኩት ያከበርኩት። በጣም መልካም ልጅ፣ ጥሩ ጓደኛ ነው እና እንደ ፍፄ ያለ ጓደኛ ይስጣችሁ ማለት እፈልጋለሁ። የእውነቴን ነው የምላችሁ። ሌላ ደግሞ ትናንትና እንግዲህ እንዳያችሁት ብሩኬ ሀይሚን አነቃት እያላቸው ነበረ ማለት ነው። እኔ ደግሞ እያዝ ሲያረቃት አንገቷል ሊሳሳሙ ነው ብዬ ሮማንቲክ ሊሰሩና እነዚህን ልጆች ጨጓራቸውን ሊልጡት ነው እንዴ ብዬ እላችሁ እኔ አፌን ከፈቼ ሳይላችሁ ብሩኬ ታይ ታይ እባክሽ ታገሽኝ እያላት ነበረ ማለት ነው። እኔማ ጭራሽ ሮማንቲክ ሰርቶ ብሩኬ እያናድዳቸዋል፣ ጨጓራቸውን ይልጠዋል፣ እነዚህ ሰዎች መቃጠላቸው ነው ብዬ ስል ጭራሽ ብሩኬ ደግሞ እያስጠነቅቃት ነበረ። በነገራችን ላይ ብሩኬ ሀይሚን በጣም ነው የሚወዳት። ሀይሚን ብሩኬን በጣም ነው የምትወደው። እንዴ ብሩኬ ለሀይሚ ብሎ ስንት ነገር ሆኗል። የእውነቴን ነው የምላችሁ። ዱባይ ድረስ አልነበር እንዴ የሄደው? ከዱባይ ተመልሶ መጥቶ ከዛም በኋላ ብዙ ግርግሮች ተፈጥረው ከዛ ሰላም ወርዶ ደህና እየኖርን ነበረ። አሁን ደግሞ በመካከል ይሄ ኩርንችት መጥቶ ነው እንጂ እንደዚህ የበጠበጠው ማለት ነው። በእርግጥ ብሩኬም ያንን ፕራንክ ባይሰራ እንደዛ አይደርሱም። ሀይሚ ማመረረች። በነገራችን ላይ ሀይሚዬ በጣም ነው የምትወደው ብሩኬን። ብሩኬም ይወዳታል እንዴ ብሩኬም ይወዳታል። ሀይሚ ደግሞ ተነጫነጨች። የኔ ነጭናጫ ማለት ነው። የኔ ነጭናጫ፣ የኔ ቅመማ ይዞሽ አትነጫነጭ። በእርግጥ ፍቅር ያነጫንጫል። አዎ እንረዳሻለን፣ ይገባናል። ግን ደግሞ ሀይሚዬ ለጠላትም ለወዳጅም ብለሽ አንቺ በዚህ ልክ እንትን አትበይ። ግን ያው እኛ ገብቶናል። ምክንያቱም አንቺ እየመለሽ ያለሽው ለብሩኬ ሳይሆን እዚህ ቲክቶክ ላይ ተወዝፈው አንቺን ከፍ ዝቅ እያደረጉ እየዘቀዘቁ ለሚሳደቡ ነው። እውነቴን ነው የምላችሁ እኔ ስነግራችሁ ማለት ነው። ብሩኬና ሀይሚ መቼም አይለያዩ። ይለያያሉ ብላችሁ የምትሉ ካላችሁ ወይም ደግሞ ምን ይወርድልኛል ብላ አንጋጣ እንደምትጠብቀው የምትጠብቁ ካላችሁ ምንም ልረዳችሁ አይችልም። አይዟችሁ፣ ብሩኬና ሀይሚ መቼም አይለያዩ፣ መቼም አይለያዩ። የእውነቴን ነው የምላችሁ ዴ ምንድነው እነዚህ ምን ፈልገው ያጧለች ሀይሚ? እውነታን እኮ ነው። በቃ እንደው ቆንጆ ወንድ ስታው በቃ ታቁላላላችሁ፣ በቃ ትቁላላለች፣ ትዞራላችሁ። አቤት 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 ፈጣሪ። በቃ ብሩኬ ለእናንተ አይደለም፣ ብሩኬ ተመርጧል። የተመረጠው ደግሞ ለሀይሚ ነው። ይሄን ምንም ማድረግ አይችልም። ይችን አንድ ፍርዬ ልጅ ይዛችሁ አትቀጥቅጧት ማለት ነው። አትቀጥቅጧት በቃ ዴ እና ደግሞ እውነቴን ነው የምላችሁ ብሩኬና ሀይሚ ሲታረቁ ሰሞኑን ማለት ነው እናንተ ቲክቶክ ላይ ሆናችሁ የተሳደባችሁ ልጆች ሀይሚዬ ይቅርታ ልትሉ ነው ወይስ ምን ልትሉ ነው? ናፍቆኛል፣ ንፍቅን ያለኝ ከምንም በላይ እንዴት እንደምትሉ ምን እንደሚበጃችሁ ማለት ነው፣ ወደ ምን እንደምትገቡ ነው። እንደለመደባችሁ የተሳደባችሁትን ሁሉ አጠፋፍታችሁ ደግሞ እንደገና ሀይሚዬ ልትሉ ነው። እውነቴን ነው የምላችሁ። ወዳይ ከሆናችሁ ቋሚ ወዳይ፣ ጠላት ከሆናችሁ ቋሚ ጠላት። እንዴ ጠላቴና ወዳጅ ልለይበታል ሴትዮዋ። ሆ ጉድ እኮ ነው። አንዳንድ ጊዜማ ይገርመኛል። ግርምድም ድንቅ ነው የሚለኝ። በዚህ ልክ አትሄዱ ዴ እናንተ ስጦታ ተሰጥቷችሁ አያውቅም መሰለኝ። እንደውም ተሰጥቷችሁ ከሆነ እርግጠኛ ነኝ መልሳችኋል። በዚህ አይነትማ ተስጣሉ ከጓደኛችሁ ጋር ስጦታ መልሳችኋል። እኔ በእናንተ ልክ አልሆነም። የተጣላው ሰው ስጦታ ከሰጠኝ ቅብል ብዬ አመሰግናለሁ። ሁሌም ማስታወሻ በክብር ነው የማስቀምጠው። የሚገርማችሁ